አያቸው የኢንተር 8ቱ እዛ ናቸው አይመጡም አረ ግድ ነው ምን ሊሰሩ ይመጣሉ በቃ ካውንተር እየጠበቅ ማግባት ነው ባይዘው የከፍት ነው ባርሳ በካውንተሩ በቃ አለቀለት እኮ ባርሳ ካም በላይ አንድ ጎል ማያገባ ከሆነ አሎታም ብራቮ ዲማርኮ ጎበዝ ና እዚህ ጋር አትደናበር በቃ አረጋ ብለህ ስጠው የጣሊያን ብሔራዊ ቡድን እንጂ እኮ የሞተው ሌላው ተከላካይ ጨቅ ነው አረ ያማል ተነስተነስ ምን ነው እሰማው አንተ ምን ያክላል ይታችሁ ቦዲ ቢልደር ነው ይመስለው ሶስት አራት ሰው አየው ግድ ነው ጉልበቱ እኮ በእናት ፋውል እንዴ አይና ብቻ አስተው የመጨረሻ ሰው ነው ይሄ ፈረስ እንዴት ነው እሱ የቆየኔ ቆየ ፒኤስጂ አሰልጣኝ የለቀቀው ጥቁር በስቶበት ይሆናል አረ በስማ የሚገርም ተጫዋች ነው እኮ አሁን ሞሪኖ እናፈኩት ነው እንግሊዝ ፉትቦል ላይ የምር ቢመጣ ደስ ይለኛል በየሳምንቱ የሚሰጠው አስተያየት ለራሱ ይበቃል አገቡት ጎል yes ኦፍሳይድ ነው ፋክ አረካ ውስጥ ነው እኮ ወጣው ኦፍሳይድ ነው አራት ሰውየው መተው እኮ ይችላል በእናት ወይኔ እግዚአብሔር የባርሳ ኦፍሳይድ ሲስተማቸው ግን ይገርመኛል ከባድ ነው ግን እንደዛው ብልጥ ኮንክ በጣም የምትጠቀምበት ነው በቃ በጣም ብዙ የሜዳ ክፍል ለቀው ስለሚወጡ ብልጥ ያለው ተጫዋች እኮ ብልጥ የሆነ ተጫዋች ይጠቀምበታል በቃ እና ብልጥ የሆነ ሚድፊልደር ሊኖር ይገባል ታይሚንግ ጠብቆ ልክ እንደ ክሩስ አይነት ቶሎ ጣል የሚያደርግ ሰንጥቆ የሚሰጥ ሰው ካገኘ በቃ ጋልበ ሜድ ነው ዲፌንሲቭ ተጣላለው እኮ በቃ ቆሙት እኮ በቃ ቆም ምን አባታ መጣለ ለምን ጃካባይ መሬት ላይ ምናምን መሬት ላይ ነው ያደረኩት ያው እዚህ ጋር የኛው እቺ የቻርጀር ምልክት ያላት እሷ አረች እቺ ጥቁሯ አራንታው ቶሎ በል እንዴት ነው ሁሉም የሚያልፈው ፔድሪ ምን አይነት ተጫዋች ነው በጣም ነው እኮ በቃ እኔ ምን እየተጫወተም እኮ አይመስለውም ታውቃለህ አረ ክሮስ እንዳይደረግ ይኳስ ክሮስ እንዳይደረግ እንዴ ጎል ኦ ማይ ጋድ እንዴ ጎል
ክሮስ እንዳይደረግ እኮ እያሉ እናታቸውና አቡ ሳያስቡ ያገበጉ ክሮስ እንዳይደረግ አይሰናታቸው እና ደቂቃ በፊት ካገቡ ጨዋታ ይከብዳል። አሁንም ገና እኮ ያገባል እኮ ኢንተር እዚህ ጋር እኮ መቆም ያለበት ኳስ ነው። በቃ ከአንዴም ሁለት ጊዜ ነው ቶሎ። ኧረ በስመ አብ አቡ ሲያስጠሉ እናታቸው። ካርሎስ ደግሞ አይና ሶጣ ይወጣ ፍለፊቱ ላይ ነው የመጣው። እጇ እንዴት እንዳደረገው አይተሃል? ራፊና እኮ ግን እየተንቀሳቀሰ አይደለም። ጠፍቷል ዛሬ ኧረ እንዳገቡት አገቡት እንዴ! በስመ አብ ወልድ ምን አይነት ኳስ ነው ያዘው? በስመ አብ ወልድ ምን አይነት ኳስ ነው ያዘው? የሚገርም ካውንተር በቃ አግብተውት ነበር። አሁንም ሄዱ። ምን አይነት ኳስ ነው ያዘው? በረኛው ፋውል የገባ ኳስ ነው እኮ ያወጣው በረኛው። በረኛ ያማል እንዴት እንደሰጣቸው የሚገርም ካውንተር ነው እኮ። በስመ አብ 3-2 በቃ የሚገርም ኳስ እኮ ነው የተሰጠው። አይው ላይ እኮ እያሳየው እኮ ነው ያማል። አረ ኢንተር ማግባት አለበት። ካገባ ለቀላቸው ፍለፊቱ ነው እኮ ፍለፊቱ እዚህኛው ኮርነር ላይ ነበር እኮ እንትን የነበረበት የመታበትን ቦታ ትክክል አይደለም። አግብቶት ይሆናል ለቀላቸው ነበር። ምን አይነት ጌም ነው? offside. Araya mal.
ኧረ ያማል ደገመው እዛ ጋር ቢጫ ብላ ቢጫ አለው ታውቃለህ። ለዛ ነው ዴክን ቀይ ለማሰጠት ያላቸው እንዴ እንዲሰርግ እንዳለሽ ኳሱን ነክቶታል። ኳሱንም ባይነካው ባካ አይሰጠውም። ቀይ ዝም ብሎ ይሰጣል። ይወልካፋ አገቡት አገቡት። በስመ አብ ምን አይነት ጎል ነው? ኧረ ፋክ በ10 ደቂቃ በ15 ደቂቃ ሁለት ጎል አገቡ። ፋክ ምን አይነት ባርሳ ነው? እስቲ ጎሉ ያ ጎል ገብቶ ቢሆን እኮ ሶስተኛ ጎላቸው ነው። አሁን ጨዋታው አበደ። አለቀለት አሁን አሰልጣኙ ተገ አይሰጠውም። እንዴታችን ላይ ያማ ሁለት ለባዶ ሁለት እኩል ያውም በ15 ደቂቃ ውስጥ በ6 ደቂቃ ውስጥ ነው እኮ ሁለት ጎል ያገቡት። ያኛው ባይሳት ጀምሮ በሁለት ደቂቃ ውስጥ ሊሆን እናለበት። እኔ በጣም የሚገርም ግን ይሄ ባርሳ የሜሲ ኔይማር እና ሱዋሬዝ ራሱ እንደዚህ ፍጥነት የለውም። እነዚህ ጀል ነው የሚያደርጉ። ሶስቱን ቀነሰው። የሆነ ነቅተውባቸዋል ግን ሳይድ